ጋይስ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ያው ለእናንተ ይጠቅማል እያልኩ ነው የምለቀው ቪዲዮ እስከ መጨረሻው እንደምትከታተሉ ተስፋ አለኝ እና ላይክ በማድረግ ጀምሩ ጋይስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የጀማ ዩቲዩብ ቻናል ተከታታዮች ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በሆነች አጠር ባለ ቪዲዮ መጥቻለሁ ጓደኞቼ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው እና ቪዲዮውን እስከ መጨረሻው ተከታተሉ ላሳያችሁ። እንግዲህ ዛሬ ቪዲዮዬ ያው እንግዲህ ታውቃላችሁ እዚህ ውስጥ ነው የምንኖረው፣ በበረሃ ውስጥ ነው የምንኖረውና የሳውዲ እረኛ ማለት ነው። ታውቃላችሁ ስራዬን። ቤተሰቦች አዲስ የሆናችሁም ሰብስክራይብ እያደረጋችሁ ተከታተሉ እና እንዲህ አንዲ ቦታ እንቀመጥምና ቦታ እንቀያይራለን። እንግዲህ ጋይስ ቤትህ ነው እዚህ ነው የምትኖረው ብሎኝ ነው ሰውዬ ሄደው አሳያችሁ ነው። ቁም ነገር በጣም የሚያስጠላው እዚህ የምር እንዴት ነው እዚህ እኮ እንስሳ ራሱ አይገባበትም። የምር ቤትህ ነው እዚህ ተቀመጥ ምናምን ብሎ ያሳየኝ ቤት ባሳያችሁ እና ከባድ ነው። ላሳያችሁ ተከታተሉ በደንብ እንዴ። እዚህ ውስጥ የምር እንስሳ ራሱ መቀመጥ አይችልም። በጣም ነው የሚያስፈራራው ቤቱ። የሆነ እዛ እንዴት ብሎ የሚታደረው እባብ ሁላ አይጠፋም ነው የምላችሁ ቤቱ። ቁም ነገር የስንት ዓመት ተለቆ የሄዱትን እዚህ ነው የምኖረው ብሎ አላሳየኝም እንዴ ዛሬ ጋይስ። ኧረ በጣም ነው የሚያስጠላው ቁም ነገር። ኧረ ሳኡዲ አሁንስ በጣም አስጠላ እና ተከታተሉ ላሳያችሁ። ከባድ ነው እውነት። እንግዲህ ተመልከቱ እዚህ ውስጥ ጫካ ነው እንደምታዩት። እዚህ ጫካ እንደምታዩት፣ እዚህ ደግሞ እንደምታዩት ጎራ አለ ላይ። ከዛ እዚህ ነው የምንኖረው ብሎ ነው ያመጣኝ። ቦታ ቀይረን ማለት ነው። ከዛ ካለን ተመልከቱ እንግዲህ የምር በጣም ነው የሚያስጠላው እንዴ። አሁን ተመልከቱ ቤቱ ይሄ ነው ቤቱ እንግዲህ የድንጋይ ቤት። አንደኛው ቤት ይሄ ነው። እዚህ አንደኛው ይሄ ነው። ከሶስቱ አማርጣ አንደኛው ላይ ተቀመጥ ነው ያለኝ። ተመልከቱ ውስጡ ላሳያችሁ ገብቼ ፍርስርስ ያለ ነው። ይሄን አበጃጅተህ ነው የተባልኩት። እንግዲህ አስቡት ተመልከቱ ጋይስ። በቃ ይሄ ነው እንግዲህ እዚህ ተቀመጥ። አንደኛው ይሄ ነው እንግዲህ ያያችሁ ነው አይደለ? ተመልከቱ ይሄ ነው እንግዲህ የምታዩት። እዚህ ነው አንደኛው ቤት እዚህ ነው ትቀመጣለህ የተባልኩት። ሁለተኛው ደግሞ ይኸውላችሁ ተመልከቱ። እዚህ ባብ ብዙ አይነት አውሬ ያለ በነገራችን ላይ በጣም ነው የሚያስጠላው ቁም ነገር። ይሄ ተአምር ስለሆነብኝ ነው ላሳያችሁ፣ እንዲሁ ጉዳያችንን ላሳያችሁ ብዬ ነው ቁም ነገር። ሰው እንዴት ይልና ተመልከቱ። ሁለተኛው ደግሞ ይሄ ነው። እዚህ ሁለተኛው ይሄ ነው። ይሄን ቆይ ገብቼ ላሳያችሁ ተመልከቱ። እንግዲህ ሁለተኛው ይሄ ነው። ሶስተኛው ደግሞ አሳያችኋለሁ። እዚህ መርጠህ ተቀመጥ ከሶስቱ አንዱ ላይ ተቀመጥ አላለኝም ጭራሽ። ምርጫ አይሰጠኝም እንዴ እዚህ ጫካ ውስጥ አንድቶ እዚህ አውሬ ተጠይፍ የማይኖርበት ቦታ ላይ ጭራሽ ምርጫ አንተ ነው እዚህ ተቀመጥ ምናምን ብሎኛል አይደል? እና ላሳያችሁ ተከታተሉ በደምብ። ከባድ ነው። ይሄን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ ውዶች። በጣም ስላስጠላኝ ነው የማሳያችሁ የሰው ሀገር ምን ያክል ከባድ እንደሆነ እንደምናስበውና እንደምንሰማው በቃ በዓይናችን ያየነው ማመና የለብንም። ገባችሁ አይደል? ግዴታ በቦታ ላይ ካልተገኘን ድረስ ዝም ብለን በዓይናችን አይተን ብቻ ማመን የለብንም። ሰውም ነግሮን ማመን የለብንም። ግዴታ በዓይናችን ስናይ ምንም እንደዚሁ ሰምቼ
እንደዚሁ ደግሞ በፎቶ ማይቼ እንዴ አረብ ሀገር ምናምን ብዬ ቀውጠው ነበር። ደግሞ የሚታየው ታውቃላችሁ ለቪዲዮ ሲሆን ጥሩ ነገር ነው የሚያሳዩን። እንዲህማ ከሆነ ምናምን ብለን ነው እንግዲህ ታውቃላችሁ። እናማ እንዲህ ያለም አለ ተመልከቱ። በቦታው ላይ ክስት አልተገኘን ድረስ ማወቅ አይቻልም። ሶስተኛው ቤቴ እንግዲህ ይሄ ነው አስቡት ተመልከቱ። ሶስተኛው ምርጫ የተሰጠኝ ይሄ ነው። ይሄ ደግሞ ተመልከቱ ጋይስ ይመር ከባድ ነው ያያችሁ ነው እንግዲህ ይሄ ነው እንደምታው እሱ ይሄ ይሻላል እዚህ ተቀመጥ አለኝ መረጣል ይለኝ እዲው ከባድ ለአንዴም እንኳን አይገባበትም ሱቁም ነገር ያያችሁ ነው እንግዲህ ተመልከቱ። ይሄ እዚህ ነው ትኖራለህ የተባልኩት እና ይሄን ላሳያችሁ ብዬ ነው ውዶች ተመልከቱ። እንግዲህ እዚህ ትቀመጣለህ ያለኝ ከየት አስወጥቶ መሰላችሁ ላሳያችሁ ነው። ተከተሉ በአንድ ላይ እንሂድ። ምን ያክል በቃ ከባድ ነው የምር በጣም ነው የሚያስጠላው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም አዲስ የሆናችሁ ሰብስክራይብ የደወል ምልክቱን በመጫን ቢያንስ በገጠር አካባቢ ያለውን እውነታ እንደዚህ አውጥቼ ያሳያችኋለሁ። እናንተ ባይናችሁ ምናልባት ሀገር ሆናችሁ ወይም የትም ቦታ ሆናችሁ የሚያሳዩአችሁ ጥሩ በቃ ወደ ከተማ አካባቢ ያለውን ገጽታ ምናምን ነው የሚያሳዩአችሁ። እውነታው እንደዛ አይደለም። አብዛኛውን ጊዜ እንደዚህ ያለውን ትክክለኛውን ነገር የሚያሳያችሁ የለም ማለት ነው። እኔ የቀመሱትን መቅመስ አለባቸው ለመጥፎ ማለት ነው። ጥሩ ነገር እኮ ቢቀምስ ያው ታውቃላችሁ እኛ ሰው ያው ቅመሱ አይልም። ግን እንደ ያለውን መከራ ደግሞ እንደዚህ መጥፎ ነገር ሲሆን መቅመስ አለበት ብሎ የሚያምን ማህበረሰብ ስለሆነ አንዳንዱ ሁሉንም አላልኩም እና አይነግሯችሁም ማለት ነው። እና ደግሞ እውነታው ይሄን ይመስላል እንደምታዩት ነው። እዚህ ይሄ ነው እና እንግዲህ አውቃችሁ ከገባችሁበት ግቡበት ለማለት ያክል ነው ውዶቼ። እና ላሳያችሁ ነው። አብራችሁ ይቆዩ። እንግዲህ አስቡት ማሳያችሁ ቤት አስወጥቶ እዛ ትሆናለህ። አስቡ እንግዲህ ይሄ ሊዘጋ ነው አላለኝም። እዚህ ጫካ ጭራሽ እንስሳ ራሱ እኮ አይኖርበትም። እዚህ በጣም የሚያስጠላ እንግዲህ አያችሁት አይደለ? እንግዲህ ይሄን ይመስላል። ግን እሱ እዚህ ትኖራለህ አለኝ እና ትክክል ነው ጋይስ። ይሄ ትክክል አይደለም። በጣም ስላአጀበኝ ታሳያችሁ ብዬ ነው። በጣም ሩቅ ነው መንገዱ። በነገራችን ላይ ሩቅ መንገድ ነው። ያኔ ቪዲዮውን እንትን ብዬ ነው ቆርጬ ነው እንጂ ከዛ እየቀረጽኩ መጣ ኑሮ በጣም ሩቅ ነው መንገዱ። ተመልከቱ እንግዲህ ደርሰናል። እንግዲህ ቤቴ ማለት ነው እዚህ ነበረ የምኖረው። እንደምታዩት እዚህ ነው። ቢያንስ እውነት ለመናገር እቺ የብሎክ ቤት አሪፍ ናት። ከዛ ቤት ማለት ነው ይብር እቺ በጣም አሪፍ ናት። ከዛ ያን እንዳያችሁት ነው። በጣም ነው የሚያስጠላው ክብድ ያለ ምናምን። ቢያንስ ይሄ ሜዲያ ነው። እዚህ ደስ ይላል፣ ይሻላል። ምንም ደስ ባይልም ይሻላል። ግን እውነት በጣም ነው የሚያስጠላው። የእውነት በጣም ነው ያስጠላኝ ነው የምላችሁ። ተመልከቱ ቤቴ ነበረ ማለት ነው እንደምታዩት እዚህ ከዚህ አስወጥቶ እዛ ግባ አላለኝ። ተመልከቱ ይሄን ይመስላል እንግዲህ ቤቴ የነበረ በፊት ማለት ነው ጋይስ። እንግዲህ እንደዚህ ቤት እያለ እዛ ግባ አስቡት እንግዲህ። እና ታዲያ ቤተሰብ ምን ትላላችሁ? ይሄ አሁን እሺ የሚባል ነው ማለት? እንደዛ ያለ ቤት አለ አይደል? ከዚያ አስወጥቶ እዛ ግባ ማለት ይሄ ከባድ ነው።
ምን ትላላችሁ? ልግባ ትላላችሁ ወይስ በእናንተ ሀሳብ? እስኪ ኮሜንት አስቀምጡልኝ። እናንተ ግባ ካላችሁኝ እገባለሁ። እና ኮሜንት ላይ አስቀምጡልኝ ጋይስ። ተመልከቱ። እዚህ ይሄም እኮ በጣም ነው የሚያስጠላው እኮ ሲጀመር። ይሄም እኮ ምንም ደስ የሚል ነገር እኮ የለውም። ግን ቢያንስ ይሻላል፣ ከዛ ይሻላል። ቢያንስ ይሄ ይሻላል። ተመልከቱ እንግዲህ እንዴ የምታዩት ነው ጋይስ። እዚህም እኮ እንደምታዩት ጫካ ውስጥ ነው። በስ ግን ይሄ ይሻላል ከዛ። እና ውዶቼ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ እና ሸር አድርጉት። ቢያንስ በቃ ሸር አድርጉት ለብዙ ሰው ይድረስ። እና ስለተከታተላችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።